እንዳልካቸው የለኮሰው እሳት አሁንም እንደነደደ ነው። አንዳንድ ሰዎች አብይ አህመድን ኢትዮጵያን ስለመውደድና ስለ ኢትዮጵያኒዝም ለአብይ አህመድ ለመንገር ይፈልጋሉ። በነገራችን ላይ ማንም ሰው በዚህ ሰዓት ስለ ኢትዮጵያዊነት ለአብይ አህመድ የመንገር የኢትዮጵያዊነት የሞራል ልልና ያለው አይመስለኝ። ስለ ኢትዮጵያዊነትና ኢትዮጵያዊነትን ለአብይ አህመድ መንገር አንተ አትነግረኝም እያሉ ሀገር አትገንባ እንዴት ሰው ይባላል? እኔ በፈለኩበት ገንባ እንዴት ይባላል? እየገነባ ነው። ከፈለክ መተህ ታግዛለህ። አስተያየት መስጠት የአባቴ እናት ነው። ትናንትና ጋዜጠኛ እንዳልካቸው ዘነበ አንድ አነጋጋሪ የሆነ ሀሳብ በማንሳት የቴዲ አፍሮን ዘፈን በመቃወምና ዶክተር አብይም በመደገፍ አንድ ያስተላለፈው መልእክት ነበር። እሱም መልእክት በማስተላለፉ ብዙዎች ተቆጥተውና ተደራጅተው በመምጣት ቪዲዮን ሪፖርት አድርገው ቪዲዮ ቫይራል እንዳይወጣ አድርገውበታል እና ከዚህም ጋር ተያይዞ አንድ ያጋራው መልእክት አለ። ያን መልእክት አሰማቸዋለሁ። መልእክቱም እንዲህ የሚል ነው። ትላንት ከጠቅላይ ሚኒስትሩ ጋር ተያይዞ በሰራሁት ቪዲዮ ተደራጅተው በመምጣት በእኔ ቪዲዮ ላይ ማስ ሪፖርት በማድረግ መልእክቴ እንዳይታይ አድርገዋል። ብዙዎችም በኮሜንት አንድ የጠየቁኝ ጥያቄ ስላለ እሱን ጥያቄ ለመመለስ ዛሬ በአዲስ ቪዲዮ መጥቻለሁ በማለት ጋዜጠኛው እንዳልክ ዘነበ ይነግረናል። ብዙዎችም ክርስቲያን ሆነ ኢየሱስን እየወደድክ ለምን አገርን ትደግፋለህ? አብይን ትወደዋለህ? የሚል ምክንያቷ ግልጽ ያልሆነች አቤቱታ ያቀርቡብኛል። ስለዚች አቤቱታ ደግሞ ዛሬ በቂ የሆነ ምላሽ ይዤ መጥቻለሁ። እነሱ ህዝብን ለማጫረስ ትውልድን ደም ለማቃባት ከጨለማው ሲስተም ጋር ተቧድነው ከሰሩ እኔ ኢየሱስን ከሚያውቅ ኢትዮጵያን ከሚወድ መሪ ጋር ሆኜ እንደ ክርስቲያን እየባረኩት መቀጠል ኃጢአቱ ምንድን ነው? በአዲስ ኪዳን እኮ የተጠራ ነው ለመባረክ ነው። እነሱ በየመድረኮቻቸው ስሙን እየጠሩ ከረገሙት ከደገሙበት፣ እኔ ደግሞ እንደ ክርስቲያን እባርከዋለሁ፣ እጸልይለታለሁ፣ እደግፈዋለሁ። ጳውሎስ አስቀድመን ለነገስታት እንጸልያለን ብሎ በዝግታ እንድንኖር አዘዋል። ነገስታትን የሚያስቀምጠው እግዚአብሔር ነው። እንደ ክርስቲያን ደግሞ እንጸልይላቸዋለን፣ እንባርካቸዋለን። ስለዚህ ዶክተር አብይ አህመድን እመርጠዋለሁ፣ እንመርጠዋለን፣ ትመርጡታላችሁ በማለት መልእክቱን አስተላልፈዋል። የሰጠውንም ሙሉ መግለጫ ከራሱ አንደበት እንሰማለን። ፕሊዝ እችን ቪዲዮ በደንብ ኮፒ ሊንክ አድርጓት። ትላንት ከጠቅላይ ሚኒስትሩ ጋር ተያይዞ በሰራሁት ቪዲዮ በጣም ሪፖርት በዝቶ እንዳይታይ ተደርጓል። ግን በጣም ብዙ ሰዎች የጠየቁኝ ኮመንት ጥያቄ አለ። ክቡር ጠቅላይ ሚኒስትሩ ጋር በተያይዞ ብዙ ነገር ያነሳው ጥሩ ነው፣ ግን ይሄ ግጭቶችስ በየቦታ ያሉ እንትኖችንስ እንዴት ታያለህ የሚል ነው። በነገራችን ላይ በዚህ 8 ዓመት ውስጥ በኢትዮጵያ መሪዎች ታሪክ ውስጥ በየቦታው ድግስ ተጥዶለት ከስልጣኑ እንዲወርድና ብሎ ጥሎ አገር ጥሎ እንዲጠፋ ፕሮፓጋንዳና የጥላቻ ጥንስስ ከተጠነሰሰባቸው ሰዎች መካከል አንዱ አብይ አህመድ ነው። ያለፈበት መንገድ ደግሞ በጣም የሚገርም ነው። ለምሳሌ ከጌዲዮ በዚህ ከመፈናቀል አንስቶ እስከ ጉራ ፈርዳ እስከ ሰሜኑ ጦርነት ድረስ በውጭ ያሉ ያኮረፉ እኔ አንዳንድ ዲያስፖራ ስታክ አድርጎ ነው እነሱ ያኮረፉ ሰዎች በየቦታው የሚጥዱት አመፅን ለማብረድ ሄደበት ርቀት፣ የተለኮሱ እሳቶችን ለማቀዝቀዝ ሄደበት ርቀት፣ የሚጠረገውን ጠርጎ የሚታረመውን ታርሞ የሚመከረውን መክሮ የማይጠቅመውን ነቅሎ እዚህ የደረሰበት መንገድ እሱ ሆኖ ነው እንጂ በዚህ 8 ዓመት ውስጥ የተለኮሰው የአመፅ እሳት የተለኮሰው ሆን ተብሎ የተሰራው ድራማ ቀላል የሚባል አይደለም። ያለፈበት መንገድ ግን በጣም አፕሪሼት ሊደረግ ይገባል። ግጭቶችን ያለፈበት መንገድ ለምሳሌ በጠቅላይ ሚኒስትሮች ታሪክ ውስጥ እንደ አብይ አህመድ አሊ ላይ የዲፕሎማሲውን ለማበላሸት ፕሮፓጋንዳ የተሰራበት መሪ የለም። ፕሮፓጋንዳ ያልተሰራበት የለም። በጣም ብዙ ኢሊቶች ፕሮፓጋንዳ ሰርተውበታል። የውጭ ሀገራት ኢትዮጵያ እንዳይመጡ። እኔ አንድ ዲያስፖራ አስታውሳለሁ። የዛሬ 3 ወር 4 ወር ደውሎ መስቀል አደባባይ ፍንዳታ አለ ቤት ግባ ያለ ማለት ምንም የፈነዳ ነገር የለም። ፈንዲሻ አልፈነዳም። ፈንዲሻ እንኳን የዛን ያልፈነዳ እና ኢሜጁ መጥፎ ኢሜጅ ተስሎበት ግን ከኤርዶጋን እስከ ፈረንሳዊ መሪ ከፈረንሳዊ መሪ እስከ ጣሊያኗ እሷማ 3-4 ጊዜ ተመላለሰች። እዚህ የሆነ ኮንዶሚኒየም ተከራይታለች መሰል። እስከዛ ድረስ ያልተመላለሰ የለም። በጣም ብዙ ኢቨንቶች እዚህ ሀገር ላይ ተዘጋጅተዋል። አዲስ አበባ ላይ ብዙ የአፍሪካ መሪዎች መጥተው በሰላም ወጥተው ሄደዋል። ይህንን ያደረገው ምን ብሎ ነው? እያወራ ነው አይደለም እያለ እያስረዳ ነው አይደለም፣ ሰርቶ ነው። የአብይ አህመድ አንድና በጣም ሞድለት ቤስት ኳሊቲ ወጥቶ አያስረዳም። እንዲህ ነው ስትለው እኔ እኮ እንዲህ አይደለም አይልም። እንዲህ አለመሆኑን ሲክሊ ነው የሚያሳየው። አንዳንድ ሰዎች አብይ አህመድን ኢትዮጵያን ስለመውደድና ስለ ኢትዮጵያኒዝም ለአብይ አህመድ ለመንገር ይፈልጋሉ። በነገራችን ላይ ማንም ሰው በዚህ ሰዓት ስለ ኢትዮጵያዊነት ለአብይ አህመድ የመንገር የኢትዮጵያዊነት የሞራል ልልና ያለው አይመስለኝ በገበኔ እንደ ምክንያቱም ለምሳሌ የኢትዮጵያ መታወቂያ ናሽናል አይዲ እየተቀየረ ነው፣ ብሔር የሚል እየጠፋ ማለት ነው። ቀጣይ ትምህርት ቤቶች ላይ አሁን በሚመጡ ጀነሬሽን የኛ ጀነሬሽን ተበላሽቷል። እግዚአብሔር ያጽዳው። የኛ ጀነሬሽን ቀጣይ የሚመጡ ታዳጊዎች ላይ ግን እየተሰራ ያለውን ሹፍ የኢትዮጵያዊነት ሜንታሊቲ፣ ህብረ ብሔራዊነት ሜንታሊቲ፣ ቋንቋዎችን መማር፣ ኦሮምኛን፣ ወላይትኛን፣ አማርኛን፣ እንግሊዝኛን ሁሉንም እየሰሙ ኢትዮጵያ የምትባል የህብረ ብሔራዊ ሀገርና ህብረ ብሔራዊነቷ በአንድነት ሲቆም ምን ያህል ብርቱ ሀገር መሆን እንዳለባት እየተነገራቸው ነው የሚያደርግ። ቀጣይ ከ20 እና ከ30 ዓመት በኋላ የሚመጣው ትውልድ አሁን የብሔር ካርታ መዘ ልታጨቃጭቋት አትችልም። አሁንም እነዚህ ያበቃቃላቸው ሰዎች በመቆረቢያ እድሜያቸው ላይ መሳሪያ መዋጫው ላይ ገንዘብ እኚህ ሰዎች ባይዘው ትምህርት ቤት ግንባታ ላይ ገንዘብ ሲያዋጡ አይታችሁ አጠቅ ሆስፒታል እንገንባ ሲባል ብዙ ሲያዋጡ አይታችሁ መሳሪያ ሲባል አየር ላይ ጎፈንድሚ አየር ላይ አመጽ ሲባል አየር ላይ ጎፈንድሚ እንትን ሰላማዊ ሰልፍ ሲባል መሳሪያ አስታጥቀው ሽፍታ ለማሰረፍ ከተማ ውስጥ ማለት አየር ላይ ብር ሲያዋጡ ታያቸዋል። እና አብይ አህመድ አሊ የምደግፍባቸው ብዙ ምክንያቶች አሉ። አንደኛውና ሌላኛው ደግሞ ይሄ ችግሮችን አልፎ ሄዶ
የፕራክቲስ የሥራ ሰው መሆኑ። ወለጋ ነቀምት አይገባም፣ ወንድ ከሆነ ይግባ ገባ። እንትን አይሄድም ሄደ። እንትን ከተማ ለመሰለ መሬት ላይ ያለው ሌላ ነው። አንተ እሱ ላይ የነዛው አይነት ፕሮፓጋንዳ አለ። ሰውየው አረጋለሁ ካል አድርጎ ነው የሚያሳይ። እመኑኝ እያለ ብዙ ጊዜ ታስታውሳላችሁ ፓርላማ ላይ እመኑኝ የዛሬ 5 ዓመት አዲስ አበባ ይሄው አረጋል። እመኑኝ ወደቡን እንይዛለን ካለ ያዘው። አባይ ግድብን እናስመርቃለን አለ አስመረቅ። ኢትዮጵያዊ ስለ ኢትዮጵያዊነትና ኢትዮጵያዊነትን ለአብይ አህመድ መንገድ አንተ አትነግረኝም እያሉ ሀገር አትገንባ እንዴት ሰው ይባላል? እኔ በፈለኩበት ገንባ እንዴት ይባላል? እየገነባ ነው። ከፈለክ መተህ ታግዛለህ። አስተያየት መስጠት የአባቴ እናት ነው። ግን ጥላቻ ይዘህ ምናምን እኔ አንዳንድ ደግሞ ሰዎች የጠየቃችሁን ጥያቄ አለ። እንዴት ጴንጤ ሆነ እንደዚህ ክርስትና እና ኢየሱስ እያልክ በዛ ደግሞ ፖለቲካ አይደለም ባይዘው እሱን አስረዳችኋለሁ በምን መልኩ እንደሆነ ቀጣይ ቪዲዮ ላይ በደንብ ኮፒ ሊንክ ሪፖስት አድርጓት ይችላል።